ከዚህ በፊት ስልካችን ሲጠፋ ወይም አዲስ ስልክ የምንቀይርበት ሰዓት ላይ ቴሌግራም ለመክፈት የምንሞክሩበት ሰዓት ላይ ሳይን ለማድረግ የምንሞክርበት ሰዓት ነበር ኤስኤምኤስ ኮድ ጠይቆና ከዛ ደግሞ አሁን እንዲህ አይነት ምልክቶች እንደሁሉም ሰው እያሳይ ይገኛል። አንደኛው የሚያደርጉ ነገር ምንድነው ክፍያ ከፍለን እንድንከፍትና ተጨማሪ እንግዲህ ለኤስኤምኤስ ወይም ሜሴጅ ከሌላ ሀገር ወደኛ የሚመጣበት ሰዓት ላይ ሎግን ለማድረግ የምንሞክሩበት ሰዓት ላይ ክፍያ የጠየቀበት ነገር ነው ያለው ማለት ነው። ብዙ ሰዎች ደግሞ እየላከ ይገኛል። እንደዛ ነገሮች ነው ማለት ነው። በሰው ሞክሩበት ሰዓት ላይ ብዙ አይነት መልኩ እንግዲህ ክፍያ መጠየቀበት በፕሪሚየም በኩልም ሊሆን ይችላል። እንደገና ደግሞ ኖርማሊም በኢትዮጵያ ብር እንግዲህ ክፍያ የጠየቀበት ነገር ነው ያለው ማለት ነው። ቴሌግራም ኤስኤምኤስ ኮድ በነፃ ስሊክ የነበረውን ኮድ አሁን ከፍላችሁ ካልወሰዳችሁ ወይም ከፍላችሁ ካልሆነ ኮድ አልልክም የሚል አማራጭ ነው እንግዲህ ያመጣ ያለው ማለት ነው። ውድ ቻናል ቤተሰቦች እንግዲህ ዛሬ በዚህ ቪዲዮ ትክክለኛ መፍትሄ ይዤላችሁ መጥቻለሁ። ይሄን እንግዲህ እንደተጋችሁ ያለ ክፍያ መክፈት እንደምትችሉ እንግዲህ ፊ ወይም ክፍያ የጠየቀበትን የቴሌግራም አካውንት ተደርጋችሁ በራሳችሁ በነፃ መክፈት እንደምትችሉ እንግዲህ በዚህ ቪዲዮ ለእናንተ ማሳያችሁናል። ሶስት አይነት መፍትሄዎቹ ነው እንግዲህ በዚህ ቪዲዮ ለእናንተ ማሳየው። ከሶስቱ መፍትሄዎቹ አንደኛውን ተጠቅማችሁ መክፈት የምትችሉበትን ሆኖ ማለት ነው። ሶስቱ እንግዲህ አንዱን የግድ ስትጠቀሙ ለእናንተ የሚከፍትላችሁን ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ይሄን ቻናል ሳብስክራይብ በማድረግ ሰብስክራይብ ብትራውን እንግዲህ ቼክ ማድረግ ኦል ማድረጋችሁ እንዳትረሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንደዚህ የዚህ አይነት ሀሳቦችን ብዙ ጊዜ ለእናንተ በማድረስ ይቀጥላሉ ማለት ነው። ይህን ደግሞ መጀመሪያ እናንተ ይህን ሀሳብ እንድትረዱ ወሳኝ ነገሮች ነው የምናነሱ ማለት ነው። አዲስ ለመክፈት ስትሞክሩም እንደገና ደግሞ ሪሙቭ አድርጋችሁ የምትገቡበት ሰዓት ላይ ክፍያ የሚፈልግበት ነገር ለምንድን ነው የሚለውን ሶስት ዋና መፍትሄዎችን ለእናንተ ማሳያችኋል። እንግዲህ ምንም ክፍያ አትከፍሉ፣ በነፃ ነው የምትከፍቱት ማለት ነው። ቴሌግራም ይሄን ማድረግ ለምን ፈለገ? ሁለት መፍትሄዎች ልንገራችሁ ይጠቅማችኋል ማለት ነው። መጀመሪያ እንግዲህ ኤስኤምኤስ ዴሊቨሪ ኮስት ወይም ኤስኤምኤስ ከሌላ ሀገር ወደኛ የሚላክበት ሰዓት ላይ እንግዲህ ቴሌግራም ካምፓኒ ካለበት ወደ ኢትዮጵያ የሚልክበት ሰዓት ላይ የተጠቀመበት ምክንያት ባይዘው ኢትዮጵያ ውስጥ በቅርቡ የተጀመረ እንጂ ሌሎች ሀገር ከዚህ በፊት የነበረው ማለት ነው። ይህ ለሁላችን የሚላከው በሀገራቸው ባለው የቴሌኮም ነበር ለአንዳንዳችን ሲላክ የነበረው ማለት ነው። አሁን ግን ክፍያ በመጠቀም ክፍያ ኮስቱ በጣም ሃይውም ከፍተኛ ሆነ ማለት ነው። ለዚህ ተብሎ ፎር ዋን ዊክ እድሜ የሚባል አደረገ ማለት ነው። ወይም በክፍያ አክቲቭ እንዲደረግ ተደርጓል ማለት ነው። ሁለተኛ ደግሞ በጣም ፌክ አካውንቶች ወይም ፌክ ግሩፕ በብዛት እንግዲህ ብዙዎቹ ዩዘሮች ሀክ እየተደረጉ ይገኛሉ። በቴሌግራም እንግዲህ ብዙዎቹ የዚህን አይነት ሊንክ የምንላክበት ሰዓት ላይ ሳናገኛ ስም እንደቃበት ሰዓት ላይ ከአካውንቱ ከእጃችን ሙሉ ሀክ ተደርጎ እንደወጣ የሚደረግበት ነገር ደግሞ ሰሞኑን የተፈጠረበት ነው ማለት ነው። እሱ ደግሞ ሀክ የሚደረግበት ለምንድን ሊንኩ ወዳው እንደተላከልን እሱ ሊንክ ስነካ ከኛ አካውንት የነበረውን ወደ ሌላ የሚቀይርበት አጋጣሚ ነበር። እነኚህን ነገሮች በብዛት የሚኖሩበት ጊዜ ነው እንግዲህ ክፍያው እንድላክ የሚደረገው ማለት ነው። እንግዲህ አሁን ምንም ችግር የለውም። ከሶስቱ ዘዴዎች አንዱን በመጠቀም ቴሌግራም አክቲቭ ማድረግ ትችላላችሁ ማለት ነው። እስካሁን ግን ላይክ እና ሰብስክራይብ ያላደረጋችሁ ከሆናችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። ከሶስቱ አንደኛው ሀሳብ የሆነውን አንድ ሀሳብ መርጠን ነው። አሁን የመጀመሪያው ቀላልም ሆኖ እንግዲህ ምንድነው ሁለቱም ቦታ ላይ አጋጣሚ ኮኔክት ካደረጋችሁ ከሶስቱም ሀሳብ አንደኛው ብቻ ነው የምትጠቀሙት። አንደኛው በጣም ኢዚ የሚያደርገው ነገር ወይም ቀላል የሚያደርገው ነገር ምንድነው? ሁለት ቦታ አካውንት ኮኔክት አደረጋችሁ ከሆነ ወይም በስልክ እና ላፕቶፕ ላይ ወይም ሁለት ስልክ ላይ ስትጠቀሙ የነበረው አካውንት ካላችሁ አንደኛው ላይ ከፍታችሁ ስትሞክሩ ሌላኛው ስልክ ላይ ኤስኤምኤስ ስለሚልክ አንደኛው ከሁለቱ አንደኛው ተጠቅማችሁ ወደ አንደኛው እንድልክ ማድረግ ትችላላችሁ ማለት ነው። ምክንያቱም በጣም ካሉት ቀላል ዘዴ እሱ ስለሆነ ማለት ነው። ቴሌግራም አካውንት ሆነ የመጀመሪያ የነበረውን አፕሊኬሽን ከማጥፋት በጣም ጫን አድርጋችሁ የምትይዙበት ሰዓት ላይ ክሊካችን ብሎን ያመጣል ማለት ነው። በጣም እንደዚህ ጫን አድርጋችሁ የምትይዙበት ሰዓት ላይ አፕ ኢንፎርም ብሎን አንድ ጊዜ ትነካላችሁ ማለት ነው። አፕ ኢንፎርም ትነኩበት ሰዓት ላይ ብዙ አይነት አማራጮችን ያመጣል። ከዚህ ጋር እንግዲህ ወደታች የምትመጡበት ሰዓት ላይ ስቶሬጅ የሚል ቦታ አለ። ስቶሬጅ የሚልበት ቦታ ላይ ከዚህ ክሊካችን የሚልና ክሊር ዳታ የሚል አማራጮች ይመጣሉ። እሱ ሁለቱን ዲሌት ካደረጋችሁ በኋላ ሙሉ አፕሊኬሽኑን ዲሌት ማድረግ ትችላላችሁ ማለት ነው። እንግዲህ ዲሌት ካደረጋችሁ በኋላ ቴሌግራም ዌብሳይት ላይ ገብታችሁ telegram.org የሚለውን ሰርች ማድረግ ነው የምትጠበቅባችሁ ማለት ነው። telegram.org የሚለውን ሰርች የምታደርጉበት ሰዓት ላይ እንደገና ዳውንሎድ ማድረግ ይጠበቅባችኋል። ኢንስታይል ካደረጋችሁ በኋላ ሳይን አፕ ማድረግ ነው። ሳይን አፕ ካደረጋችሁ በኋላ ደግሞ ኢሜል አስገቡ ይላችኋል ማለት ነው። ኢሜሉን ታስገባላችሁ። ከኢሜል ጋር ኮኔክት ካደረጋችሁ በኋላ ያንን ኮድ ወደ ኢሜል ላይ ይልካል። ኢሜል ላይ ገብታችሁ ኮድ መጣችሁ ማስገባት ነው የሚጠበቅባችሁ ማለት ነው። በድጋሚ አክቲቭ ይሆናል። በዚህ ስቴፕ ሄዳችሁ እንግዲህ በድጋሚ አክቲቭ ይሆናል ማለት ነው።
ሌላኛው ስቴፕ ደግሞ ይህ ካልሰራላችሁ ደግሞ ነው ወደ ፕሌይ ስቶር ገብታችሁ እንግዲህ መጀመሪያም ቪፒኤን ወይም ኖርማሊ ሌላ ሀገር ኔትወርክ የምንጠቀምበት ማለት ነው ቪፒኤንን ከፍታችሁ ኮኔክሽን ከፈታችሁ በኋላ ቪፒኤን አፕሊኬሽን ዳውንሎድ ማድረግ ነው የሚጠበቅባችሁ ማለት ነው። ቪፒኤንን ዳውንሎድ ካደረጋችሁ በኋላ ሴኩር ቪፒኤን ሊሆን ይችላል። ካልሆነ ደግሞ ቪፒኤን 1.11 የሚል አፕሊኬሽን ዳውንሎድ ታደርጋላችሁ። ይህ ማለት ቪፒኤን ዳውንሎድ የምናደርግበት ሰዓት ላይ በውጭ ኔትወርክ የምንጠቀምበት ወይም የሌላ ሀገር ኔትወርክ ተጠቅመን በቀጥታ ሜሴጅ እንዲላክልን የምናደርግበት ነው። ቪፒኤን ከፍተን ኮድ እንዲላክላችሁ ከፈለጋችሁ ደግሞ የአገሩን ምርጫችሁ የአሜሪካ ሊሆን ይችላል፣ የቻይና ሊሆን ይችላል። ብቻ ከኢትዮጵያ ውጭ ያሉ ሀገራቶችን ተጠቅማችሁ ቪፒኤን ላይ ሀገራቶችን የሚጠቁበት ላይ ወደ እናንተ እንድመጣ ያደርጋል ማለት ነው። የምትከፍቱበት ጊዜ እንግዲህ በጣም ሰራ አክቲቭ የሆኑበት ሰዓት ላይ ኮኔክት ታደርጉበት ሰዓት ላይ ቪፒኤን ነው አክቲቭ ሲሆን እንግዲህ ወደ ቴሌግራም ገብታችሁ እንደገና የምትሞክሩበት ይሆናል ማለት ነው። ተጨማሪ ደግሞ መጨረሻ የሚሆነው ምንድነው ኦልድ ቴሌግራም አፕ ዳውንሎድ ማድረግ ነው የምትጠብቅባችሁ። ኦልድ ቴሌግራም አፕ ዳውንሎድ የምታደርጉ እንዴት ነው? ቴሌግራም ላይ ፕሌይ ስቶር ላይ ገብታችሁ ሰርች የምታደርጉበት ለምሳሌ አሁን ፕሌይ ስቶር ላይ የኔን ገብቼ እናንተ ማሳየት ይችላለሁ። ኦልድ አፕ ከዚህ በፊት የነበረው አፕሊኬሽን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ደግሞ ቴሌግራም ካላችሁ በኋላ ኖርማሊ ቴሌግራም ሌላ ፕላስ ምናምን መጠቀም ያለባችሁ ቴሌግራም የሚለው ላይ ገብታችሁ ከዚህ በፊት የነበረው በጣም ኦልድ ሞዴል ወይም ከዚህ በፊት የነበረውን ቴሌግራም ነው እንግዲህ ዳውንሎድ ማድረግ የሚጠበቅባችሁ ማለት ነው። ከዛ ውስጥ ደግሞ ምንድነው እዚህ ጋር እንግዲህ ቨርዥኑን መጻፍ ትችላላችሁ ማለት ነው። ቨርዥን በ11.91 አለ ማለት ነው። እዚህ ካለችውን እቺን ዳውንሎድ ማድረግ እንችላለን። ይሄ በጣም ኦልድ ሞዴል ስለሆነ እዚህ ከስር ያለችውን እቺን ዳውንሎድ እናደርግበት ሰዓት ላይ በትክክል ይሰራልናል ማለት ነው። እንግዲህ እንደነገርኳችሁ 3 ስቴፖች አሉ። ከ3 ስቴፖች አንደኛ ሆኖ ነው እንግዲህ የምትጠቀሙት። እሱን ዳውንሎድ ብታደርጉበት ሰዓት ላይ እንደ መጀመሪያው ፕሌይ ስቶር ላይ ገብታችሁ ዳውንሎድ ብታደርጉት እሱን ዳውንሎድ አድርጋችሁ አክቲቭ ብታደርጉበት ሰዓት ላይ ሊሰራላችሁ ይችላል ማለት ነው። ሶስተኛ ደግሞ ቴሌግራም ኤክስ ራሱን የቻለ ቴሌግራም ኤክስ ዳውንሎድ ማድረግ ትችላላችሁ። ቴሌግራም ኤክስ እንደምን ጥቅሙ ተጨማሪ የመጀመሪያው ከቴሌግራም ውጭ ያለውን ፕሌይ ስቶር ላይ አሁን ገብታችሁ ቴሌግራም ኤክስ እንደዚህ ከሰርች ማድረግ እንችላለን። ቴሌግራም ኤክስ እንግዲህ እዚህ አፕሊኬሽን አለች። ይቅርታ ቴሌግራም ኤክስ የሚለው እዚህ ጋር አለ። ይሄን ዳውንሎድ ማድረግ ትችላላችሁ። ይሄን ዳውንሎድ ካደረጋችሁ በኋላ የሚያስቸግርበት ሰዓት ላይ ወሳኙ ነጥብ ምንድነው? አፕሊኬሽኑ በጣም ተጭናችሁ መያዝ ነው። መጀመሪያ ዳውንሎድ ያደረጋችሁን አፕሊኬሽን በጣም ተጭናችሁ መያዝ አለባችሁ። ተጭናችሁ የምትይዙበት ሰዓት ላይ እዚህ ጋር መጀመሪያው አፕ ኢንፎርሜሽን ላይ ገብታችሁ እንደመጀመሪያ እንዳያሳያችሁ ስቶሬጅ የሚለው ላይ ትገባላችሁ። ሁለቱንም ዩዘር ዳታ እና ካች ዲሌት ማድረግ የሚፈልጉ ማለት ነው። እዚህ ግን ክሊክ ካች የሚለውን የኔ መጀመሪያ አክቲቭ ስላደረኩኝ ነው እንግዲህ እንትን ያልኩት ማለት ነው። ይሄን ደግሞ መጨረሻ ላይ አንድ ባንድ ስቴፕ ላሳያችሁና እናንተ የምትሰሩበት ይሆናል። እንግዲህ እዚህ ወሳኝ ነገር ምንድነው? መጀመሪያ ክሊክ ካች ማድረግ ተባብለናል። ክሊክ ዳታ ማድረግ ቴሌግራም ራሱ ኖርማል ቴሌግራም አፕሊኬሽን ዳውንሎድ ማድረግ ቪፒኤን ማውረድ እና እንደዚህ ማዮች ከሶስቱ አንደኛው መራ ሲጠቀሙ እንደሚያሳይ ይሆናል። እዚህ ጋር ተጨማሪ ለመከለስ ያክል መጀመሪያ እንግዲህ ማድረግ ያለብን ሁለቱን ስልክ ላይ ኮኔክት አድርጎ መጠቀም ነው ያለብን። ሌላኛ ደግሞ እንግዲህ ተጨማሪ የምናደርገው ምንድነው አፕሊኬሽኑን ጫን አድርገን ክሊር ዳታ እና ክሊር ካች ማድረግ ነው። ሶስተኛ ደግሞ ምንድነው ቴሌግራሙ ጫን አድርጋችሁ የያዛችሁትን ዲሌት ማድረግ ነው። ከዛ በመቀጠል ደግሞ ያን አፕሊኬሽን እንደገና ኢንስቶል አድርጋችሁ መጠቀም። ተጨማሪ ደግሞ ምንድነው ቪፒኤን ዳውንሎድ ካደረጋችሁ በኋላ ቪፒኤን ነው አማካኝነት አፕሊኬሽኑን እንደገና ከፍተን በሌላ ሀገር ኔትወርክ ገብተን መስራትም ሆኖ የመጨረሻ ቻንስ ደግሞ ምንድነው ኦልድ ሞዴል ወይም ከዚህ በፊት የነበረውን የቴሌግራም አካውንት ቨርዥኑ ደግሞ የተስተካከለ ወይም ቴሌግራም 11.9.01 የሚለውን ሰርች አድርገን ከዚህ በፊት የነበረውን ኦልድ ሞዴል አፕሊኬሽን ዳውንሎድ ማድረግ ነው የምንጠበቅብን ማለት ነው። ስለዚህ ይሄ ትንሽ ሌት የሚል አማራጭ ነው ማለት ነው። ከዚህ ሁሉ አማራጭ አንደኛ ስትጠቀሙ በትክክል እንደሚከፍት እርግጠኛ ነኝ። ሀሳብ አስተያየታችሁን ያልገባችሁ ነገር አለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ የምንመለስበት ይሆናል። እንግዲህ ኮሜንት ላይ ታስቀምጡ ያለውን የተረዳችሁበትን የፈታችሁትን እንግዲህ የራሳችሁ ላይ ሰርታችሁ ከሆነ ኮሜንት ታስቀምጡ ለኛም ስለሚጠቅም ማለት ነው።